ይቀይራል። ብሩ እንዴት ነው የሚያገኘው? ጆከር እኮ ግልጽ አላደረገውም። ምንድነው አዲስ ምን ተው በቃ እኔ በቃ ጨርሻለሁ። እንዴ ለአበሻ እንደዚህ ወርቁ ተማት ሄዳትም ምናልባት እኔ አንድ ብዙ አጀንዳው እኮ ገና ይሰራበታል። እንዴ አብዳን ዝም ብሎ በነፃ ይለቀቃል። ዝም ብሎማ ማግኒቲ እኔ 5% አውቃለሁ ስለወሬውና ጸባይ ለማንኛውም እኔ እንዳልኩት ይሸጣሉ፣ ብልግና ይሰራሉ፣ ጨዋ አይደሉም ለማለት ስለፈለኩ ነው እንጂ እኔ እንኳን 20 ሚሊዮን ለ100 ሚሊዮን ኩላሊቱ ግን ብሩ በምን ጉዳይ ነው የሚሰጠው ነው ያልገባኝ። እንዴት በምን ጉዳይ ስላጫወተ ነው የሚሰጠው? ስላጫወተ ይሄዳል። ማስታወቂያ ግን ለህዝቡ እዚህ የሆነ እንትን ወይ ብሎ ኧረ ያርግልህ ወይ ልብስ ቤት ይሆናል የሆነ ፎቅ ማስታወቂያ ነገር ያሰሩታል፣ ግን በውስጥ ጨዋታው ሌላ ነው። በጣም አሪፍ ነው ይሄ። የተባረከ ባለሀብት ሴቶች እኛ ቀድመን ሰማና ያ ነገር ልመርቃችሁ እነ ጥንፌ ገለቱ 1 ሚሊዮንም 2 ሚሊዮንም እያጫወታችሁ ማስታወቂያ የምታሰሩ እግዚአብሔር ይስጣችሁ። ልመርቅበት 20 ሚሊዮን ከደረሰ ደግሞ እግዚአብሔር ይባርከው። እነ ጥንፌ እኔም ቢሆን ጨክኜ ገባበታለሁ። ቤተሰብ እግዚአብሔር ይባርካችሁ። ይሄ ጥሩ ነገር፣ ይሄ ምንም የሚያሰድብ ነገር የለው። ይሄ ጥንፌ ገለቶች ብር እየሰጡ ማስታወቂያ እያሰሩ የት ነው ብለው ነው ሰው የሚጠይቀው። እኔም ልስራ ነው የሚል ማንም ቢሚላለ ይሄ አሁን ያልተገለጠ አጀንዳውን ትተን እኔ አሁን ጃኒን ማታ ዮኒ አይታላል ላይቭ ገብቼ ብዙ ሴቶች የሷ ደጋፊዎች እኔ የማላውቀውን ነገር ነው የነገሩኝ። ለምሳሌ እቺ ልጅ ቤተሰቧ እንደምታስተዳድር ለእናቷ ቤት እንደገዛች መልካም ነገር ልጅ ነች። 23 ዓመቷ ነው። ወታ መደነስ ክለብ መሄድ ምናምን ያለፍንበት ነው። እኔም ጆከር ሁላችንም እዚህም አሁን እናደርገዋለን እኮ አይደል እንዴ? ስለዚህ እንደዚህ አይነት ነገር ያው እነዚህ ልጆች አንዳንዴ የተጋነነ ሀበሻው ደግሞ እኔ እኮ ማታ ሳወራ ሰምተኛል። ሊሆን ሰው እኮ አሁን እኔ አዶናይና ጃኒ ምናልባት እኮ ስክሪፕት ይሆናል፣ ምናልባት ግንኙነታቸው ድራማ ሁሉ ሊሆን ይችላል። ዊ ኔቨር ነው፣ አናውቀውም። ገና በደንብ የተረገጠ ነገር የለም። ህዝቡ ግን ይንገበገባል። ልክ እኔ የምለው አንተ ምሳ በልተሃል ወይ? አንተ መኪና ቀይረሃል ወይ? አንተ ቤት አለ ወይ? አንተ የቤት ኪራይ ከፍለሃል ወይ? የህዝባችንን ነው የምለውና ይሄን ያህል በግለሰቦች ጉዳይ ደግሞ እንደ ማህበረሰብ በቃ አልፋና ኦሜጋችን ጃኒና አዶናይ የሚል ማህበረሰብ ስናይ አይ ቲንክ የኛ ማህበረሰብ ጋንጃና ሉባንጃ ቀላቅሎ አጭሷል ወይ ነው ይሆን የምለው። ሲሪየስሊ ምንድነው ይሄ ሁሉ ነገር? እኔ አሁን የሙስሊሙንም የኦርቶዶክስንም ጾም ብጾም ይፈረድብኛል? በዚህ ጉዳይ አይፈረድብ እንዴ? አሁን እኮ ምክንያቱ እየገባኝ ነው። እውነት ነው ይፈረድብኛል። አሁን እኮ ገባኝ ነው። ህዝባችን ራሱ ያለማበድ ይሁንዬ። አንተማ ተመስገን እንኳን አላበድክ። እንደው አየሁት እኮ ቪዲዮም ሰራሁልህ እኮ እኔማ እና በቃ ሁሉ ነገር ግን እኔ የምለው እስኪ ማን ነው ጆከርም አለ ሚጣም እስኪ ዛሬ እንታረቅ። ተጣልተናል ሌላ ጊዜ እና ማን ነው ማሪጋ ተላልሳቸው አይ ዝም ብሎ በስሱ ከወንዴ ጋር ሰላም ናችሁ? ወንዴ ጋር የተቦጫጨቀን ሰላም ነን። ተጣልተናል። ወንዴ በጣም አሪፍ ልጅ ነው። እግዚአብሔር ምስክሬ። ሚጣ ወንዴ ቤተሰብ ናቸው። እና እኔ ምንድነው የምለው መሰለ ማህበረሰባችን ግን ለግለሰቦች የሚሰጠው ይሄ ለሚዲያው የሚሰጠው አቴንሽን በጣም የተጋነነ አይደለም ዮኒ? አሁን እኮ እኛ ጃኒና አዶናይ ተፋቀሯል። ጥሩ ነው ሰውን መውደድ። እንደዚህ ምሳሌ የሚሆኑ ሰዎችን ጥሩ የሚሰሩ ሴቶችን መደገፍ ነው። ግን አንድ ነገር እኔ ለተመልካቾችን ማወቅ ያለባችሁ አዶናይ ካሜራ ሲደቅን እናንተ መስማት የምትፈልጉትን ነው የሚያደርስላችሁ። ስክሪፕት ነው፣ ድራማ እየሰራ ነው ማለት ነው። በሌላ ቋንቋ ብሔራዊ ቲያትር ድራማ የሚሰራ ሰው ድሮ እንደሚሰራው አዶናይ ወደ ሚዲያ ሲመጣ አሁን ለእናንተ የሚነገረውን ይዞ ነው የሚመጣው። እናንተ የምትሰሙትን የምትፈልጉትን ይዞ ነው የሚመጣው። እኔ እንደዛው ዮኒ እንደዛው አይደለም እንደ ዮኒ ስንመጣ ሰው ነው አዳምጠኝ። እኔ ጓገጭ ነኝ አባቴ እኮ ያንተን ተባለውበት እንጂ እኔ 10 ሚሊዮን ፎሎወር ነበረኝ። እውነቱን ልንገርህ፣ እውነቱን ነው። አዲስ ታይም የሚለው ነገር እውነቱን ነው። እኔ ነገር እኮ ነው እግዚአብሔር በሚያውቅ የኔ ነው። ይቺ ፖይንት ለሰው የሚፈልገው አይዲያ ቆይ አንዴ ጆክ ነው አዳምጠኝ። ይሄ መማር ያለበት ሰው ለምሳሌ ገብቷል። እኔ አሁን ለምሳሌ የምነግርህ አዲስ ታይም ስለመሰለህ እኔ በገባኝ መጠን የምናገረው ስሜት አለኝ። የሆነ ነገር ልክ ነው ብዬ የማምነው ነገር አለ። ከነሱ ያንተን አይደል እኔ ዮኒ ያንተን ፐርሰናል አለ ማለት ያው የነሱ አሁን ለምሳሌ ገመሮች ናቸው። ልዘግብ
ቆይ ሶሻል ሚዲያ ላይ የቲክታኩን ስለማታርፈው ነው ይሄንም ነገር። ቲክታክ ላይ ስፔሲፊክ የሆኑ ጌመሮች ከሰው ጋር ጸብ አይፈልጉም። ከግለሰብ ጋር ብቻ ነው። ሀገራዊ ኢሹ ላይ አይገቡም። ምን ኢሹ ላይ አይገቡም። ለምሳሌ የሆነ እርዳታ ሲባል ሮጦ ቪዲዮ ደቅ ነው የሚሮጡት ካያቸው። ለምን ኢዝ ፓርት ኦፍ ቢዝነስ እነሱ ስፔሲፊካሊ ስራቸው ያ ኤግዛክትሊ ማውራው ለዛ ነው። ምንድነው እነሱን ሞር ፖፑላር የሚያደርግ እነሱን ሞር ተደማጭን የሚያደርግ ነገር ላይ ኢንቮልቭ ያደርጋሉ። ሆን ብሎ አንተ እንዳልከው እርዳታ ሲኖር ሰፍ ብለው ይሄዳሉ። ለምን ሞር ፐብሊሲቲ ያገኛሉ አይደለም? ሞር ገጽታ ግንባታ ያገኛሉ። ስለዚህ ተመልካቾች ማወቅ ያለባችሁ አዶን ሚዲያ ላይ ያለ ሰው በአጠቃላይ ቲክታክ ላይ ይሁን ዩቲዩብ ላይ ያለ ሰው አደባባይ ሲወጣ ጥሩ ነገርም ቢሰራ ብትወዱትም ያ ሰው ኢንቴንሽኑ ሰው ጋር መድረስ ነው። ያ ሰው ሰዎች እንዲያዩት ነው የሚሰራው። ሰው መልእክትም ጥሩ መልእክትም ያስተላልፍ ምንም ነገር ያስተላልፍ ሰው እንዲያየው ነው የሚሰራው። ስለዚህ እንደ ስራ ውሰዱት። ይሄ አምልኮ አይደለም። ግን ሰው እያየ ያለው ልክ እንደ እኔ ስንተኛ ታቦት ነው ኢትዮጵያ ውስጥ ያለው? አዶና ሚል ታቦት እንዳታመጡብን ወዳጆች። አም ሶሪ የምሬ ነው ማለት ያለው ነገር ወደዛ ፔንቴ ነው አይመጣም። አራይት ኦርቶዶክስ ነው ፔንቴ ታቦት የለውም እንዴ? ፔንቴ ነው ታቦት የለም። ተመስገን በሉ። እኔ እያልኩ ያለሁት ምንድነው የምንሰጠውን ነገር ዮኒ እንትና ማለት ነው ጆን ዳንኤል ያ ኖ እኔ የምንሰጠው ነገር ምንድነው ማንም ይሁን ማንም ዮኒ የምንሰጠው ነገር በጣም የተመጠነ ይሁን ገባባል የተመጠነ ይሁን በልኩ ይሁን። ልጆቹ የሚሰሩት እኮ ጥሩ ነገር ስናደርግ ነው አይደለም? እኛ ባውንደሪ ሲኖረን ይበረታታሉ። ግን ሁሉን ነገር ከሰጣቸው ያለ አግባብ ካደነካቸው እኔ ሰዎችም ይጠፋሉ። ባይዘው እኔ እንደዛ መሆን የለበትም ባይ ነኝ። ዮኒ አዲስ ታይም አንተ ያልከውን ነገር ዮኒ አልተረዳም። ከጀርባ በኩል እዚህ ላይ ምናልባት ፍቅር ተጫውተው ይመጣሉ ሚዲያው ላይ። ከጀርባ በኩል ምን እንዳላቸው አታውቁም። እውነት ይሁን ሐሰት ይሁን አታውቁም። ገብተህም ወይም አልጋ ውስጥ እግር ይዘህ ፍቅር ጨዋታ ላይ አላየህም፣ አልተመለከትክም። እውነታውን ነገር ነው እየተናገረ። ለሚዲያ ፍጆታ ግን የማይደረግ ነገር ያልተጣሉትንም ተጣልተው ይመጣሉ። ብዙ ነገሮች ይሰራሉ። አሁንም የጃኒና የጆን ዳንኤል ጸብ እኔ አላምንበትም። እውነት ትክክለኛ መረጃ አሁን እንልካል ያሉት መረጃ እውነት ያ ነገር ከወጣ አዎ እውነትም ጸብ አላቸው። ያ ካልሆነ ጸብ አላቸው ብዬ አላምንም። የማይደረጉ ነገሮች ለመሸቀል ሚዲያ ላይ ለመሸቀል የማይደረጉ ለምን ካሳለፍናቸው በግለሰብ ደረጃ ለራሳቸው ስለሆነ ሊያደርጉት ይችላሉ። ብዙ ድራማዎችን እኮ አይተናል። ይሁን በተለይ ይህን ትምህርት የሰጡን ትልልቅ ሴቶች ናቸው። ትልልቅ ሴቶች እዚህ መጥተው ተጣልተው ተባላም ብለው ነገሮችን አያይዘው ምን ብለው ብዙ ነገር አሳልፈናል። እንግዲህ ከዋትስአፕ ጀምረን ፌስቡክ ድረስ እዚህ ቲክታክ ድረስ አለን። ያ እስከሆነ ድረስ እነዚህ ልጆች ጫጫታውን ለበቀየል ሊሆን ይችላል። ያ የፈለጉትም ነገር ሊኖር ይችላል። አላቅም። እውነታው ነገር ግን ሁለታቸውም ወጥተው ፊት ለፊት ሲነጋገሩና የተለያየ ሚስጥር ሲወጣጡ ያን ጊዜ መጣላታቸውን አምናለሁ። አላምንም። አዲስ ታይምም ሊልህ የኔም መፍትሄ ገባኝ። የጃኒና የአዶናይ ልጨርስልህ። አንተ የጃኒና የአዶናይ ጉዳይ ያለ ሚዲያ ላይ እንደ ባልና ሚስት ይመጣሉ። ከጀርባ በኩል ግን ምን እንዳለ አታውቁም። ያንን ለማለት ስለፈለገ ነው። እኔ ባጭር ሳስረዳ ለምሳሌ አንተ አሁን ኮምፕሊት ድራማ ሊሆን ይችላል። ዮኒዬ ግንኙነታቸው ለኮንተንት ሊሆን ይችላል። እኔም ደግሞ ሀሳብ ልስጣ። ሰማችሁ እኮ እናንተ። እኔም ደግሞ ሀሳብ ልስጥ። ምን መሰለህ አሁን ለምሳሌ እኔ በማምነው የኔን ነው። እናንተ ሀሳብ ሰጣችኋል፣ የኔንም አስጨርሱኝ። አጠር አድርጌ ነው የምናገረው። አንዱ የጣለውን አንዱ ሲያነሳው የምንበሳጭ ሜንታሊቲ ያለን በተለይ ወንዶች ማንነታችን ነው። ሴቶችም ወንዶችም እንደዚህ አይነት ባህሪ ያለን። አንዱ ጥሏል፣ ማትረቢ ሴት ነሽ ምናምን ብለን ጣልናት። ያቺ የጣልናት ሴት አውትሻይን አረገች፣ አማረባት፣ ጸዳለች፣ ክብር አገኘች ተባለች። ብዙ ሰዎች ድምቀት ሆነች፣ ነገሮቿ ሁላ ተስተካከሉ። እነዚህ አይነት ነገሮች በሚፈጠርበት ጊዜ ነው እንደ ብዬነ ደግሞ እቺ ዱቄታምማ አውትሻይን አርጋ እኔ አፈር በልቼ የማይሆን ነገር ነው ብዬ ላስብ እችላለሁ። ብዙ ወንዶች ይህንን አስተሳሰብ እናስበዋለን። ውሸት ምንም አያደርግም። ኤክሳችን አፈር እንድትመስል እንጂ ኤክሳችን አውትሻይን አርጋ ከእኔን ከቨር አርጋኝ እንድትኖር የምንፈልግ ፈቃደኛ የሆንም ብዙ የለን። ዳብን ሰይድ
በጣም ይሄን ነገር አውጥታ ልትናገር የቻለችበት ምክንያት እውነት ባይኖራት እሷ እንደሚያሰውቅስ መረጃዎች እያሉ ብዙ ነገሮች እያሉ ሪስክ ወስዳ መታ እንደዚህ አታረግም። ሪስክ አትወስድም። ሴት ልጅ ብዙ ጉድ ካላት አደባባይ መጣ ሪስኳን ይዛ መጣ እንደዚህ አትመጣ። በቃ ላሽ በላይ ከጆን ዳንኤል ጋር ስላለው ነው የምታወራው አይደል? ከጆን ዳንኤል እኔም እሱ ላሽ በላይ ነው የምትለው። እሱን አምናለሁ። እሱን አምናለሁ። እሱ ነው ሌላውን እኮ እያልኩ አይደለም። ጃኒና ጆን ዳንኤልማ ተጣልተዋል ብዬ ነው ማምነው። እኔ እዛ ላይ ችግር የለም። እሱ ነው ሌላ ድራማ ይፈጠራል ነው ከእንትና ጋር ነው ከአዶናይ ጋር ግን ሪል ጆከር አንድ ጊዜ ቆይ ከአዶናይ ጋርና አዶናይና ጃኒ ግን ሪል ሪሌሽንሽፕ አላቸው ብዬ አላምንም። ለምን መሰለ? ለኮንተንት ይመስለኛል አንዳንዴ የማየው ነገር ማለት ነው። ሪል የሆነ አላየውም። ደግሞ እሱም ደግሞ በአደባባይ ጃኒ ፍቅረኛ ነች ብሎ አስረግጦ አልነገረንም። በዛ ምክንያት እኔ አላምንም። አሁን ያለው ነገር ተግባር አይበልጥም እንዴ? በተግባር አፈቅራለሁ ያለ ከሚቀጠቅጥ ኮንተንት ቢሆንስ በተግባር የሚያሳየው ነገር አይበልጥም እኮ ኮንተንት የቪዲዮ ኮንተንት አይተናል። ሰዎች ጥያቄውን ጠይቅልኝ። አዲስ ታይም ፍቅረኛ እንደሆነ ኮንተንት ቢሆንስ ነው ኮንተንት ቢሆንስ ከካሜራ ጀርባ አንተ ማኝ ዘይታል አረጋግጣል። ያንን ነገር እኮ ምንም ነገር የለም ማለት እዛ ከሆነ አዶናይ ወጥቶ ጃኒ ፍቅረኛ ነች ብሎ ቢነግረን ደስ ይለኛል። አለሲ ያረ ሁሉም ያውቃል በግልጽ ማለት ነው። ፍቅረኛ ነች ማለት ነው። ይቀጥሉበታል። እንደዚህ ነው ማጫወታቸው ስለሚያገኙበት ይቀጥሉበታል። እሱን አይደለም ምን ያውን እያልኩ አዎ ሌሎቹም ሐሳብ ስጡ እናንተ ፕሊዝ። ሌሎቻችንም ሐሳብ እችን ልበልና እኔ ላቁም። ይኸውልህ ዮኒ ምናልባት አንተ ሁሉንም ነገር ታውቃለህ። ለሚዲያው አዲስ ሰው ነህም ወይም የማታውቀው ነገር የለህም ብዬ ማለት አልችልም። የእነሱን ጸብ አሁንም እኔ አላምንበትም። 4 አይነት ነገር 5 አይነት ነገር አለው። እሱ ሲመጣ እሷ ትጠፋለች፣ እሷ ስትመጣ እሱ ይጠፋል። ያ ከሆነ ሁለታቸውን በየቤታቸው ከፍተው መነጋገርና መረጋገጥ አለባቸው። የሁለታቸውን ደጋፊ የጆን ዳንኤልም ደጋፊውን ይዞ በዛ መሄድ ያለበት፣ እሷም እንደዚሁ። ያ ካልሆነ ባን አካውንቱ ባን ለሚለው ማስደረግ ትችላለች፣ ማድረግ ትችላለች። በዚህ አጀንዳውን 5 ቀን 6 ቀን ህዝቡ እየታመሰ ነው ያለ። ለምን እንደተፈለገ ለ4 ለ5 አይነት ነገሮች ይፈልጋሉ። እኔም ማምነው ሁለታቸው ወጥተው ለተደረገው ነገርና ለተገፋፉት ነገሮች መልስ ሲሰጣጡና ያላቸው ሚስጥሮች ሲወጣጡ ብቻ ነው። ዛሬ ተጣልተው እኛ እየተፋጨን እዚህ በጀርባ በኩል መጥተው 10 ሰዓት ሳይል በተጣሉ 10 ሰዓት ሳይሆናቸው ታርቀናል ብለው መጡ። ታርቀናል ካሉ በኋላ እሷ መታ ደግሞ መልስና ምላሽ ትሰጣለች። እሱም በጎን ባሽሙር መልኩ መልስና ምላሽ ይሰጣል። እንዴት ይሆናል? አይሆንም። አሁንም እሷ የፈለገችው ነገር ሊኖር ይችላል ወይ የመንግስት አካል ይሄን ነገር ፈልጎት ሊሆን ይችላል። ስለዚህ ይሄን ነገር እኛ ጣርተን ደግሞ ለህዝቡ ማቅረብ፣ ህዝቡ ሰላም እንዲያገኝ ማድረግ የኛ ስራ ነው። አመሰግናለሁ ስላደመጣችሁኝ። እኔም ጆከር ባይዞ አንተ ባልከው ሐሳብ ላይ እኔም አላምንም በ3 ነገር። አንደኛው ሽንት ቤት አልመሰለኝም፣ ሜዳ ነገር ይመስላል። ሁለተኛው ደግሞ ራቁታን ሽንት ቤት ሄዳ አዶናይ አስችሎት ስልክ እንድታወራ ያደርጋል ብዬ አልጠብቅም። ሶስተኛው ደግሞ የተጣላውን ሰው እንዴት ቤቢ ብሎ ሴቭ አደረገው ስሟን ገባ? የተጣላው በእነዚህ 3 ሎጂኮች የተነሳ አልተጣሉም የሚል እምነት ነው ያለኝ በኔ በኩል። ይሄ ለማለት ነው። ኦኬ ቤቢ ያለበት እንግዲህ እሷ ያለችበት አይደለም የወጣው እንዳየ ነው። ምንድነው ጃኒ ቤቢ ቡ ነው የሚለው ራሱ ቡን ረስታል ብራዘር። ጃኒ ቤቢ ቡ ብሎ ነው ያዘው። ትክክል ነው። አስበዋል። ከሌላ ችግር ሆኖ እንዴት ነው እንዲህ ሴቭ አድርጎ የሚያስቀምጠው? የቆየ ድምጽ መሆኑ የምታውቀው በዛ ነው። አሁን እንግዲህ ከሚስቱ ጋር ድምጹ እኮ የሽንት ቤት አይመስልም። በደንብ አዳምጡት። ንፋስ አለው። ድምጹ እንደዚህ ነው። አንዴ ወገኔን ነገር እንዲሰሩ ትልቅ ነገር እስከ ጀርባ በኩል የከፈላቸው ሰው ካለ ታርጉ። ይሄ ነው እንግዲህ የሰማነው ጆከር ቤት ምንም ትርጎማ ምናምን አያስፈልገውም። ህዝቤ በጆኒና በጃኒ ሲጨቃጨቅ የኢትዮ ኤርትራ ጦርነት ጀመረ እንዴ? ታዲያ አሁን አይቀርም። ስለዚህ እኔም እኮ እያልኩ ያለው ሌላው ደግሞ ለህዝቡ ማቅረብ ግዴታችን ነው። ሌላው ደግሞ ያላመንኩት ምንድነው ቪዲዮ ነው አለ እየተሰራብን ቪዲዮ ከሆነ እሷ ለምንድን ነው ራቁቴን ነኝ የሚለው መግለጽ ያስፈልገው?
ቪዲዮ ከሆነ ለምንድን ነው እሷ ራቁታ መሆኗን መግለጽ ያስፈለገው? ቪዲዮ ነው ከወገብ በላይ ራቁቴን ነኝ እንዴ ልትል ቻለች። ቪዲዮ ከሆነ እያያት ነው። ለምን ራቁቴን ነኝ ትላለች? ኖ እሱ እኮ ቪዲዮ ነው አለ ያወራ ነው በቪዲዮ ነው። ግን እሷ ደግሞ የምታወራው እዛ ላይ ራቁቴን ነኝ አለች። ቪዲዮ ከሆነ ለምን መግለጽ አስፈለገ ነው? ኤኒዌይ ለመዋሸትም ኖሌጅ ያስፈልጋል። ባይዘይ ግን ተበልቷል። እኔ በልቼዋለሁ። እኔም በልቻለሁ። ለዛ እኮ ነው ትንሽ እንትን የምለው እንጂ እንዲያውም እኔ ጆንን ክሻው ፋሚሊ ዮኒ ዳግመኛ ምናምን ሸቤ እንዳይገባ ምናምን ተብሎ ይጨበጨበልኛል። ክሶታል ተብዬ እኔ ካሳውን አይደለሁም። እውነት ካለው እውነት ነው። አከተም ምንም ማድረገው ነገር ልረዳው አልችልም። ሌሎቻችሁ ሀሳብ ስጡ። እስኩዬም ወንዴም ምናምን በዚህ ጉዳይ ላይ ዴቫም የምትሉት ካለ ዘግቡ። ሀሳብ ስጡ ካላችሁ ያው እንግዲህ ሀሳብ እንስጥ። በእርግጥ ሚጣና ከኔ በኋላ አይደል የመጣው እንዴ ወንድማችን? አሁን ጸጥ ባለበት ዴቭ ይቀድመኛል። እኔም ለነገሩ ኧረ ችግር የለውም። ቅድሚያ ለሴቶች ነው። ዴቭ እኮ ለስላሴ ነው። አላም ነው ታወራላችሁ። አንዴ ዴቭ ለስላሴ ነው። የዮኒ ሹሹ ማለት የጆከር እንዲህ ነው ከተመቼ ከዚህ ፕሮግራም ማለት ነው። እና ዮኒሻ ድገመው። እንዴት ነው በቪዲዮ ያለችው? እሺ ይቅርታ ቤተሰብ፣ አሁን ቪዲዮ ላሰማችሁ ነው። እሱ ፓርት ተመችቶኛል። ሪስፔክት ማ ፋሚሊ። ቀጥይ ትርጉሙን ሴቶች ተርጉሙት። ትርጉሙ ተመችቶኛል። ሲጀመር የተጣሉት የውሸት ነው ምናምን የሚባለው የውሸት አይደለም። ልጁ በጣም ዲስሪስፔክት ያደርጋታል። በብዙ ቪዲዮዎች አይቻለሁኝ እኔ በራሴ ማለት ነው። የተለጠፉ ቪዲዮዎችም አይቻለሁ። ዲስሪስፔክት ልጁ ልቡ እንትን ያለ ነው ኦፍኮርስ። እና እዚህ ጋር መጥቶ ለጆከር ራሱ ምንድን ነው ያለው? በቀደም ውይይት ላይ ቪዲዮውን ጆከር ላንተ ልላክልህ አለው። አንደኛ ደረጃ ገርል ፍሬንድህ የነበረችን ልጅ እንዴት ትቀርጻለህ? ገባ? ከእንደገና ደግሞ አሳልፈህ ለጆከር ልስጥ ለአንተ ልላክልህ። ጆከር ሌላ ሰው ነው እስኩ አላለም ብሏል። ጆካ የድምፅ ቅጁን ልላክልህ። እኔ ውሸት አላውቅም፣ ለሀቅ ነው። በውስጥ ልክላለሁ ጆከር ስትባል እኮ በውስጥ ልክላለሁ ያለኝ የድምፅ ቅጁን እንጂ ቪዲዮውን እዛው ላይ ቪዲዮ የእርቃን ያለወዛግቦሃል ማለት ነው። እዛ ቦታ ሸፍኜ ልክላለሁ። ይህንን የሚለው በምንድን ነው የሚሸፍነው? ልብ ቅርጽ አድርጎ ልብ ቅርጽ አድርጎ ሊሸፍነው አውዶ ማድረግ ይችላል። ምን ከወገቡ በታች አድርጎ ነው የሚልክልን? ስለሚወዳት እንዳያይበት ነው ሸፍኖ የሚልከው። እንደዚህ አይነት ፍቅር ስለምናምን አያገባኝም፣ ግን እዛ ጋ ያለውን ነገር እኔ ማውጣት እችላለሁ። እዛ ላይ አንተ ትችላለህ። አምሹር ቪዲዮ ማውጣት እችላለሁ። እልክልሃለሁ አለኝ አይደል? መጨረሻ ላይ ምንድን ነው መጀመሪያ የሚለውን ቮይስ የላከልህ አንተ ነው። የእርቃን ቪዲዮውን አልክም፣ ግን ሸፍኜ እንትን ድምፁን እልክልሃለሁ። አጣርቼ ገባህ አይደለም? እሺ ቀጥይ እንጂ እስኩዬ ቪዲዮውን እልካለሁ አላለም? እንግዲህ ሁላችንም ለነገሩ የዛ ሰዓት እኔ ሞቅ ብሎኝ ነበር። ሁላችንም ነው በጣም ሳይድ ይዘን ተሟሙቀን ስለነበር ሚስ አድርጌው ሊሆን ይችላል። እንደዛ ነው የሰማሁት እኔ። ሌላው ደግሞ እንዲያውም አታሳያት እንዳይዘጋብህ አታሳይ አለው ጆከር ይለዋል ማለት ነው። ለማሳየት ሁሉ እንትን እያለ ነበር። እና ይሄ የሚወዳት ይወዳታል ምናምን። ለምትወደው ሰው ሪስፔክት ታደርጋለህ፣ ትሳሳለታለህ የምትወደውን ሰው። እሷ ወታ ምንድን ነው ያለችው? እንትኔን አዘጋብኝ፣ አካውንቴን አዘጋብኝ ስትል ነው አይደል? ያልተጠየቀውን ነው እያወራ የነበረው። እሱ ፓርት ላይ ጸባቸው የውሸት ነው የሚለውን እንትን ያደርገዋል ማለት ነው። የእውነት እንደተጣሉ ነው የሚያሳይክ። በነጋታው ደግሞ ወጥተው ይቅርታ ወዲያው ገና እኛም ሳናብላለው ሳንሄድበት ሳንሰማው ወደ ትታርቀናል ማለታቸው እሱ ነው ኮሽነብል ነው ኦፍኮርስ። ሌላው ግን የአሁን አዲስም ሲል የነበረው ከአዶናይ ጋር የውሸት ነው ሪሌሽንሽፓቸው ለኮንቴንት ክሬት ለማድረግ ነው። እሱ ነው ያስታውቃል። ሚስቴ ባሌ እየተባባሉ ነው፣ እንደዚህ አይነት ፍቅረኛ ይስጣችሁ የሚንከባከብ ምናምን ትላለች። አቅፏት ሽኮኮ ነው ምናምን አርጓት ሲሄዱ ምናምን ካፖስ እንደሆኑ በደንብ ያስታውቃል። ከእንደገና ለውሸት የምታደርገው ነገር ለድራማ የምታደርገው ነገር የሆነ ሰዓት ላይ እንትን ይላል ይወጣል እኮ። የውሸት መቼም ቢሆን እንትን አይልም፣ ቆይቶ መውጣቱ አይቀርም። እና የሁለቱ ግንኙነታቸው የውሸት ነው ብዬ አላምንም። ግን
ኦፍኮርስ እሱ አሁን ጎንደር ሄዶ ከተደውላለት ከሆነ ሊሰማው ይችላል። ግን በዚህ ሰዓት ግን አብሯት ሆኖ ወይንም የጽሞና ሰዓት አድርጎ ማድረግም የእነሱን አሁን እኛ ግምት ነው እንጂ የምንሰጠው ምንም መናገር አንችልም። ኦፍኮርስ ወጥቶ ግን ባካፕ ቢያደርጋት ደስ ይለኝ ነበር። እንደኔ እንደ እስከዳር ወጥቶ በቃ ልጅቷን እኔ አውቃታለሁ የሚደዋወሉትም በውክልናው ምክንያት ነው ምናምን ብሎ ቢወጣ ደስ ይለኝ ነበር። ያ ግን እንትና አዶናይ እኮ አሪፍ ዘፈን ከፍተዋል። ታምራት ደስታን ሰው ኑሮሽ እንደሌለ ለይምሰል መታየቱ ብሎ ያለው እኮ መልስ አለው። በስሱ ማስረዳት መስራት እቺ ሁሉንም በስርዓቱ ብሎ ይሉ መሴጅ አለው። አልተናገረውም፣ የውስጡን አላወጣውም። በቤት እንጨርሰዋለን ነው። ለህዝብ ምዕመናን ግን መሴጅ ልኮልናል። የሆነ የተደዋወሉት ነገር አለ የሚል ነገር አለ። መደዋወሉ ምንድነው ችግሩ? ግን መለያየት አይችሉም። በጣም ይዋደዳሉ ማለት ነው። ገብቷል። አሁን ጆከር ቻሌንጅ የማደርገው ምንድን ነው? ከጥያቄው ጋር አልሄደም። ገብቷል። አንተ ከጠየቅከው ጋር እሱ ካለው ጋር አልሄደም። እኔ አላዘጋውም ማለት ይችላል። ገብቷል። ጆከር የጠየቀው ስፔሲፊክ አድርጎ አንተ ነው ወይ ያስመታት፣ አንተ ነው ወይ የመታት ነው። እሱ የመለሰው ምንድን ነው? ቆይ እንዲያውም ጡቷን ክሮፕ አድርጌ ልክላለሁ ሁላ ነው ያለው ቪዲዮ አለ። ሌላው ደግሞ ማግኘት እንትን ያለው እጇን ቆራርጣ ብሎታል። ብራዘር አንተ ጡቷን ክሮፕ ስትሰማዋለህ እኮ ቁጭ ብለህ ስትሰማው እስኮ አንድ ጥያቄ ልጠይቅሽ። የሁለታችን የሶስታችን ጭቅጭቅ ባናረገውም ደስ ይለኛል። ቆይ አንዴ ልጨርስና እችን እንታረሳው። ሌላው ደግሞ ያለህ ነገር አንተ በጠየቅከው እሷ ራሷን እንደምትቆራርጥ እንለያያለን ስላት ራሷን ቆራርጣ ብሎ የተቆራረጠ ቪዲዮ ፒክቸር ነገር ሲያወጥ እንደውም ቶቶቶ በቃ ይበቃል አላችሁ። ገባ? አይ ማንን ማስወረድ እንዳለ ቤተሰቦቼ ናቸው። ማፍሰስ አልችል ቤተሰብ የሆነ ሰው ሀሳብ እንትን ብላችሁ አንተ ሻቢያን መውረድ በዚህ ሰዓት ማውረድ አለ። የኢትዮጵያኖች ጉዳይ ነው ብላችሁ እኔ እንደውም ሴት ነኝ፣ የኔ ጉዳይ ነው። እኔና ሚጣን እንዳትነካን። ሳርቾ ካለሽ ወይ ደግሞ ሁለቱም ሳራዎች ናቸው። አይገርም? የኔ ወዳጆች ሳራዎች ናቸው። የሚገርም ሲልኮ አስገባለሁ። ቆይ ቁጥር ጻፉልኝ። ቆይ ሳርቾ የማስታረቅ ስራ ነው የምትሰራው። እንዲሁም ጓደኛ ያለች በጣም መወዳት ማከብራት ኩዊን ኦፍ ሳባ ካለሽ ላኪልኝ። ወይ ሳርዬማ ታስታውቀኛለህ። በዛው ቆይ ልጨርስና አላስታውቅም። እቺን ልጅ እንዳታምኛት እስኩ የምትባለውን ሳርዬ ብሎክ አድርጊያት። እንዴት ናችሁ? እንዴት አመሻችሁ? ወይ ሳርዬ በወዳታለሁ፣ ትቀበለኛለች። ቀንተ ነው አይደል? ሁላችሁም እንዴት አመሻችሁ? ሰላም ናችሁ ወይ? እግዚአብሔር የሰላም ይብዛ። እንዴት ነሽ? አዎ እንዳልይዛችሁ ሁላችሁም አጠር ያለ ነገር ነው ስለ አዶናይ እና ስለ ሶስት ወፎች። እሺ ቀጥይ እናት አጠር ታርግና እስኩሻ ትቀጥያለሽ። እሺ ብዙም ያወራችሁት አልሰማሁም፣ ግን አጠር አድርጌ ያው የሁለቱ ነገር ላውራችሁ። ትንሽ የማቀውን ነገር ነው። የአዶናይ እና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበረ። ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ፣ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ አውርቸው ነበር እዛ ስካይላይት ተገናኝተን። እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እንዴት አለችው?
እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነውና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለምና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንዴ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ እኔ አባት እሺ ቀጥይ ሳርዬ። እና እሱም እንደ ሰው የይቅርታ ልብ ኖሮት ይቅር ብሏት አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ ነገር ወይም እንደዚሁ እንሰማለን። ጃኒ ደግሞ ያው እሱም አንድ ላይ ሆነው ሁላችንም የምናያቸው ደስ የሚለን አብረው ሆነው የይቅርታ ልብ ኖሯቸው ከስተታቸው ተምረው እሷም ሆነ እሱም የራሳቸው የሚያውቁት ራሳቸው ነው የሚያውቁት። እኛ የምናውቀው የውጭን ነው፣ የውስጡን የምናውቀው ነገር የለም። ግን ከእግዚአብሔር ጋር አንድ ላይ ቢሆኑና በዚህ ሰዓት ከጎኗ ብቆም እኔ በግሌ በጣም ደስ ይለኛል። የሌላው ሰው እንኳ ባላቅ፣ እኔ ግን እንደ ሴት እንደ እናት ይቅር ብሏት ከጎኗ ቢሆንና አብሮ ቢሆኑ ሰው አይደለም ይሄም ሌላ ነገርም ተደርጎ ሰው ይታረቃል። የይቅርታ ልብ ካለህ ምንም ሰው ከስተቱ ሲማር ደግሞ እንደ አዲስ ሌላ ነገር አዲስ ህይወት ውስጥ ሲገባ በጣም ጥሩ ይሆናል ብዬ ነው የምገምተውና እርግጠኛ ነኝ አዶናይ ደግሞ የይቅርታ ልብ ስላለው በጣም ይቅር ብሏት ከበፊቱ የተሻለ ሰው ነው አብረው እንደሚቀጥሉ ነው የሚመስለኝ። እኔ የምጸልየውም ለዛ ነው። እና ይሁንዬ ይሄ ለመንገር ብዬ ነው። እዚህ ያላችሁ ሁሉ አመሰግናለሁኝ። እግዚአብሔር ይስጥልኝ። በጣም በጣም ነው ደስ ያለኝ እንደዚህ አይነት መልካም ዜና መስማቴ። አም ቬሪ ሃፒ። በሰርፕራይዙ ግን ጓ እንዳይሉብሽ አደራ። አዶናይን ይቅርታ አርግልኝ ብለሽ ንገሪው። ሰው እየተሸበረ ስለሆነ ላረጋጋው ብዬ ነው በሚለው ከደወለልሽ እሱን እንድትነግሪው ነው በዚህ አጋጣሚ። አደራ ይረዳሻል ብዬ አስባለሁ። ሰውም ጭንቀት ላይ ስለሆነ ምን ላይ ደረሱ፣ ምን ተፈጠረ፣ ምን ሆነ ለሚለው እሱን ነገር እንትን የሰውን ስሜት ላለመጉዳት ይመስለኛል ይሄን ያረግሽው አንቺ። ስለዚህ እኔ በጥሩ ነው የማየው። ሰው በጣም ያው ተገነጣጥለን እየተባላንበት ነው ጉዳዩንና በጥሩ ነገር ከሆነ በጣም ደስተኛ ነኝ። በጥሩ ነው። አይ ይሄ እኔ ጥሩ ባይሆን ምናምን ሰው ያለበት እኮ አሁን አጀንዳው እኮ አዶናይ እነሱ መጣላታቸውን እኛ አናውቅም። አሁን የሁለቶቹ ጸብ ነው እያከራከረ። አይ በመሀል ባለው ጉዳይ ላይማ የሆነ ንግግርማ አይኖርም። አንተ አሁን ከፍቅረኛ ጋር የሆነ ነገር ውስጥ ቢገባ ንግግሮች አይኖሩም? ይኖራሉ አይደለም? ውሸት እየተባለ ስለሆነ የጃኒና የአዶናይ ጸብ እንዳለ እኔ አላምንበትም። ይኖራል። እንዴት ነው የማይኖረው? ያ እስቲ እስኩዬ የሆነ ነገር በይ ሳርቾ። ኦኬ ሳርቾ ሌላ ሳራዎች ሌላ ያስቃሉ። እንኳን ቸሮር ያሰማሽን። እኔ ለነገሩ ልል የነበረው አሁን የውሸት እንዳልሆነ ለአዲስ እና ለጆካ በቅርቡ አምሹር የሆነ ነገር አድርገው ወይ ቀለበት አድርገው ሰሞኑንም ስንወያይበት ስለነበር የሆነ ነገር አድርገው ሰርፕራይዝ ያደርጉናል ብዬ ነበር። ሰርፕራይዝ ልንሆን እንችላለን። ሌላው ምን ላይ ነበር ያቆምኩት? ወደ ሁለቱ ወደ ጸቡ ይዋደዳሉ። ኦኬ ልጅቷ ልጅ ናት። እቺ ልጅ በጣም ልጅ ናት። እኛ በሷ እድሜ የነበርንበት ሰዓት በጣም አስተዋይ ልጅ ናት። እኔ በሷ እድሜ ቤት ሰርቶ እንደዚህ ቤተሰቡን እያስተዳደረ ያለ ሰው በዚህ እድሜ ማግኘት ትልቅ ነገር ነው። በጣም ትልቅ ነገር ነው። አይሳሉት አርፈ ወጣት በጣም ነው ማከብራት። ከእንደገና ደግሞ ልጅነትም አለ። ግን ከጆን ዳንኤል ጋር
በቃ የሆነ ትራውማቲክ የሆነ ሪሌሽንሽፕ ያላት ነው የሚመስለኝ። አቢዩዝ እያደረጋት ምናምን ስለሆነ በዚህ ላይ ደግሞ በእሷ ላይ ነው የወለደባት አይደል? ይቺ ልጅ ቅናታ እልህ አለ። እኔ ሴት ስለሆንኩኝ በሴትነት ብነግራችሁ እንደመገፋት እና እንትን እንደማለት እንትን የሚል ነገር የለም። ከዛ ደግሞ አልፎ ተርፎ እሷን አምኖ ነው የዋህነቷን ባያ ይሄ ልጅ ውክልናን ያህል ነገር አይሰጣትም። ትልቅ ነገር ነው ውክልና ማለት በጣም ትልቅ ነገር ነው። እና አንዳንዴ ፍቅርንና አቢዩዝ እየተደረግን ያለን አቢዩዝ ስለመደረጓ የምታቅም አይመስለኝም። ፎርዛት ማተር አንዳንድ ሴቶች አሉ በጣም የኔ በስራዬ ብዙ ማውቃቸው እንዳሉ ታውቃለህ። ወንድ ልጅ ካልጨቀጨቀኝ ካልመታኝ ፍቅር የሚሰጠኝ አይመስለኝም። ዚስ ማች ወንድ ልጅ የሚመታሽ ከሆነ ፍቅር አይደለም። አንተ የምትወደውን ነገር ትሳሳለታለህ፣ ታከብረዋለህ፣ ትንከባከበዋለህ እንጂ በሻቅጠው ማትመታው። እስፔሻሊ ላይቭ ላይ እኔ በካልቾ ሲመታት ሳይ ነው ኦማይ ጋድ እውነት ነው የምልህ። እሷን መተዋለች የሚሉ የሚከራከሩ አሉ። በእርግጥ ግን ወንድ ልጅ በጣም ከወደደህ እንዴት እንደምትንከባከቡ እናንተ ወንዶቹ ታውቁታላችሁ። እና አቢዩዝ የተደረገች ልጅ ናት። ከዛ ደግሞ አዶናይ መጥቶ አሁን ዮኒ ያልከውን እንዳለ እኔ አልወስደውም። ሲንከባከባት ፍቅርን ስታይ ነው እንደ ጽጌረዳ አበባ እየፈካች እያማረባት ፋብልጭ እያለች በአንተ አማርኛ ስትመጣ ያልተጠየቀውን ጥያቄ ነው። አሁንም ወደ ጥያቄው ጆካ የጠየቀው ምንድነው? አንተ ነህ ያዘጋህባት ሲለው ኖ እኔ እንዲያውም ቪዲዮ አለኝ ደውላልኝ ነበር ጎንደር ሆኖ which is recent በቅርቡ ማለት ነው። እሱን ሲል there is something የሆነ እንትን የሚል ነገር አለ፣ ክላሽ የሚያደርግበት ነገር አለ። ሌላው ትልቁ እንትን ግን በጣም ውስጤን እየከነከነኝ ያለው ዮኒዬ እጇን በቢላዋ ቆርጣኝ ነው ሰዎች የሚቆርጡ ልጆች አሉ። እሱን ቆራርጣ ሐኪም ቤት ወሰድኳት አለ እና እንዲያውም ቪዲዮ ነገር ፒክቸር ነገር ሲያሳይ ኖ እንዳይዘጋብህ ምናምን አሉት እና